ኢየሱስ ክርስቶስን በመስቀል ላይ አንጠልጥሎታል። ፍቅሩን ገልጾልሻል። እጆች ከፍ ይበሉ። ጥቂት ጊዜ እጆቻችሁ ከፍ አሉ። ዛሬ የምትጠየቂው አንቺ ነሽ። የምትጠየቀው አንተ ነህ። ጴጥሮስን ካረገ በኋላ ከተለየው በኋላ ካረገ ሳይሆን ቤት ውስጥ ተገናኝተው ካሳየው በኋላ ከሞተ ከተነሳ በኋላ ለሐዋርያትም ከተገለጠላቸው በኋላ ዮሐንስ የመጨረሻው ምዕራፍ ላይ ጴጥሮስ ወደ ቀደመው ዓሣ ማጥመድ እሄዳለሁ አለ። አንድ ነገር ቅር ብሎት ነበረ። ያም ቅሬታ ኢየሱስ ዶሮ ሳይጮህ ሶስቴ ትክደኛለህ ብሎት ስለነበር ያንን ፊት ለፊት ሲክድ እሱም ክዶ ሲጨርስ ኢየሱስም ሲያዩ ተያይተው አልቅሶ ነበር። ይሄን በማድረጉ በጣም ልቡ ተሰብሮ ነበር። ኢየሱስ ለኤማውስ መንገደኞች ተገለጠ፣ ለጴጥሮስ ግን አልታየም። ኢየሱስ በተዘጋ ቤት ውስጥ ሁሉም ባለበት ተገለጠና እዩኝ አላቸው። ጴጥሮስን ግን ምንም አላለው። ኢየሱስ ያዘነበት መሰለ። ስለዚህ ነበር እኔ ወደ ቀድሞ ስራ ይመለሳል፣ በቃ ጌታ አይወደኝም ብሎ አሰበ። ኢየሱስ ዓሣ ሌሊቱን ሙሉ ማጥመድ አቅቷቸው አጥምደው ማግኘት አቅቷቸው ሌሊቱን ሙሉ ደክመው እንዳደሩ አየ። በማለዳ ሄዶ ልጆች የሚበላ አንዳች አላችሁን ብሎ ጠየቃቸው። የለም፣ ሌሊቱን ሙሉ ገፋን፣ አንድም ዓሣ ያዝንማል፣ በስተቀኝ በኩል ጣሉት አለ። እሺ ስለ ቃል እንጥላለን ብለው ሲጥሉ ሊሸከሙት የማይችሉት ከአቅማቸው በላይ የሆነ ዓሣ ያዙ። በዛ ጊዜ ኢየሱስን ይወደው የነበረ ዮሐንስ ለጴጥሮስ ጌታ እኮ ነው አለ። ጴጥሮስ አፈረና ከነልብሱ ውሃ ውስጥ ወደቀ። ሊያየው አቃተው። ጠራቸው። ካወጡት ዓሣ አልነበረም፣ እሱ አዘጋጅቶ ነበር። ዓሣም የጋለ ፍም የሆነ ከሰልም ነበረ። ጠብሶ ሰጣቸው። ብሉ አላቸው። በሉ። ምንም አልተነጋገሩ። ጴጥሮስ አንገቱን ደፍቶ እየበላ ነበር። በኋላ እንዲህ አለው፣ ከበሉ ከጠገቡ በኋላ የዮና ልጅ ስምዖን ጴጥሮስ ሆይ ከነዚህ ይልቅ ትወደኛለህ? ለውጥ ይልቅ የእግዚአብሔር መንፈስ እንዲህ ነው የሚልሽ፣ ትወጂኛለሽ? ከነዚህ ይልቅ፣ ከምታዩ ይልቅ፣ ከዓለም ይልቅ፣ ከብልጭልጩ ይልቅ ትወጂዋለሽ? እጆች ከፍ ይበሉ። ጥቂት ጊዜ በጣም መንፈስ ቅዱስ በጉባኤው መካከል አለ። ልባቸው የሚቀየርላቸው ሰዎች እግዚአብሔር ለረጅም የሚፈልጋቸው ሰዎች፣ በሚገርም ሁኔታ የሚነካቸው ሰዎች አሉ። ቀና በሉና ኢየሱስ በጣም ወድሃለሁ በሉት። እናንተ ነው የምትሉት። ጎናቸው ያለውን ሰው ተዉት። ጎናቸው ያለውን ሰው ተዉትና ኢየሱስ እወድሃለሁ በሉ። ነፍሴ በጣም ትወድሃለች፣ ያላንተ ኑሮ መች ትችላለች። ነፍሴ በጣም ትወድሃለች፣ ያላንተ ሕይወት የታገኛለች። ልቤ አንተን አለ፣ አንተን ልቤ አንተን አለ፣ አንተን ልቤ አንተን አለ፣ አንተን ልቤ አንተ
ባለ ድምፅ ይሰማሻል። አባ በይ እባክሽ። ልጁ ነኝ የምትይ ከሆነ አባ በይ በታለ
ያላንተ ኑሮ መች ትችላለች? ቀኝ እጆቻችሁን ልቦቻችሁ ላይ አድርጉና እንዲበሉት ነፍሴ በጣም ትወዳለች አባ አባ ያላንተ ሕይወት የታገኛለች አባቴ ነፍሴ በጣም ትወድሃለች አባቴ ያላንተ ኑሮ የታገኛለች መች ትችላለች? ሰው መውደዱን ሲገልጽ በከንፈሩ አንተ ግን ለኔ አንተ ግን ኢየሱሴ ለኔ ሞተ ኢየሱሴ ሰው መውደዱን ሲገልጽ በከንፈሩ አንተ ግን ለኔ ሞተ። ሰው እንደሚወድሽ እወድሃለሁ ብሎ እወድሻለሁ ብሎ ይገልጽልሻል። ኢየሱስ ግን ሞቶ ገለጠልሽ። ሞቶ ነው የገለጠልህ ወንድሜ። በፍቅር ሕይወቱን ሰጥቶ ነው የገለጠልህ። ሰው መውደዱን ሲገልጽ በከንፈሩ አንተ ግን ለኔ ሞተ አንተ ግን ኢየሱሴ ለኔ ሞተ የኔ ጌታ ለኔ ሞተ አይወዳደር ያንተ የፍቅር ቃል አይነጻጸር የመውደድ ጉዳይ